ዛሬ የፈርሻ አጠባ ቀን ነውና ፈርሻ የምታጥቡ እንደኔ አረብ ቤት እናት ቤት እየሰራችሁ ትልቅ ግቢ ያላችሁ አላህ ይሆናችሁ። በጣም በጣም ነው የሚከብደው ከምነግራችሁ በላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢክራም ቤተሰቦች እንዴት ናችሁ? ሁላችሁንም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ እስኪ የዛሬው አጀንዳችን ፈርሻ ነገራችን ላይ ይሄ በአንድ ወር ውስጥ የተቀየረ ፈርሻ ነውና እንደው እንደ ማስታወሻ ቪዲዮ አድርጌው እስኪ ለምን ዩቲዩብ ላይ አልጭነው ምናምን ብዬ በጣም ነው የሚያደክመኝ። እኔ ለምን እንደሆነ አላውቅም። እርግጥ እዚህ ቤት ሰራ በጣም ረጅም አመታትን እያስቆጠርኩ ነው። ግን ከጊዜ ወደ ጊዜ እያንዳንዱ የማነሳው ፈርሻ ዛሬ ላይ ለማየት እያስጠላኝ። እናንተስ ይሄንን ነገር እንዴት ነው የምታርፉት? እና በጣም አስቸጋሪ ነገር ነው። ፈርሻ ማጠብ ደግሞ ማጠቡ ውሃ ይዞ መጎተቱ ምናምን የዚህ አይነት ነገር መሰለኝ። አንዱም የሆነ የወገብ በሽታ ነው፣ የተለያዩ የሰውነት በቃ የደም ስር መዘዋወር፣ በጣም ብዙ ችግር ያጋጥማል እንደዚህ አይነት ስራ በምንሰራ ሰዓት። እንደምታዩት ፈርሻ ማጠብ ብቻ ሳይሆን ካጠብኩኝ ወደዛ ማስጣፉ ከዛ በጣም ብዙ ፈርሻ ነው። እዚህ ጋር አሁን ወደ 10 ምናምን ፈርሻ ነው ያጠብኩት እና ይሄ 10 ምናምን ፈርሻ እንግዲህ ያጠብኩት ለአጋጣሚ ወደ አሱር አካባቢ ነበር። አሁን ግን ከሌሊቱ 7 ሰዓት አካባቢ ነው እዚህ ጋር ፈርሻውን እያሰጠሁኝ የነበረው። ምክንያቱም ጠዋት በጠዋት ተንስቼ እዛ አካባቢ ላይ ለመሄድ በጣም ፀሐዩ በጣም እኔ ራሴን መቋቋም አልችልም። በዚህ አጋጣሚ ውጭ ላይ የምትሰሩ ሰዎች በተለይ በረኝነት ምናምን የምታሳልፉ ወንዶች በጣም አላህ ይሆናችሁ። በጣም ከባድ ነው አሁን ላይ ያለበት ፀሐዩ። ደግሞ እንድሮ በጣም ለየት ያለ ነው የመሰለኝ። በጣም የሆነች ነገር ወደ ቅባተ ግቢ ላይ ማንሳት አልችልም እና ለዛ መፍትሄ ደግሞ ሌሊት እየሰራሁኝ ይገኛሉ ሰው ምናምን በዚህ አካባቢ ላይ። ችግሩ ደግሞ አሁን እንደዚህ አሰጣው አጥበው ምናምን እና ካሰጠው ወደዛ ህፃናቶቹ ወጡና ምን ያደርጉበታል? ታላይ ይሄዱበታል። ከዛ እንደገና ፈርሻውን ቤት አስገብቼ ያንን ደግሞ በእግራቸው ምናምን ያሉትን እንደገና በሌላ መፈተጊያ ምናምን ነገር ምንበት ጊዜ ያለኝና በጣም ከባድ ነው። ቢሆንም ደግሞ አልሐምዱሊላህ ግን እንደዚህ አይነት ስራ የምንሰራ ሰዎች ብዙ ጊዜ ያለውኝ አንዳንድ ቦታ ትላልቅ ፈርሻዎችን ራሳችን ማንሳት። እኔም ነኝ በነገራችን ላይ የሆነ ሰው ተቀምጦ ያንን ሰው ተንሳና አግዘኝ ማግዢ ማለት በጣም ነው የሚከብደኝ። ያ ነገር የኔ ስራ ነው ብዬ ኃላፊነት እስከወሰድኩ ድረስ ያንን ስራ ጥግ ድረስ ነው የምጋፈጠው። የሆነ ነገር እንትን አለው። እዚህ አካባቢ ፈርሻ እየሰጠሁ ነው ግን ያጠብኝ ምናምን በጣም ከባድ ነው። የሆነ ውሃው እንዲንጠፈጠፍ ከተደረገበት ቦታ ተንስቶ ወደ ሌላ ቦታ እንዲሄድ ማድረግ በጣም ከባድ ነው እና ያንን እንደዛ እያደረኩኝ ነው የሚገኘው። ብቻ አልሐምዱሊላህ ለኩል ትልቁ ነገር ጤና ነው። እዚህ አካባቢ ጨለም ብሏል። ያው ፈርሻውን እንግዲህ እያጠፍኩኝ ነበረ። እሷ አጥቤ እዚህ ጋር እያንዳንዱ ፈርሻዎች አነሳኋቸው። ከዛም በኋላ ትላልቅ ፈርሻ ነበረ፣ እሱን ታስገባ ታስወጣ። ይህን የማደርገው ቢያንስ በየወሩ ነው ማለት ነው። ፈርሻ መቀይረው እናቴ ለምሳሌ ሐሙስ ይመጣሉ። ሐሙስ ማታን ቅዳሜ ጁምዓ ሙያቸውን ቅዳሜን ቤቱ እንዳለ እንዳይሆን አድርገውት ይሄዳሉ። ከዛ ሲሄዱ ፈርሻ ቀይር ይሉኛል ማለት ነው። ቅዳሜ ሲሄዱ ወደ የቤታቸው እናደርጋለን። እሁድ ሙያዬን ፈርሻ ተቀይር ነው ማለት። ከዛ ያ ፈርሻ ይጠራቀማል። ውሃ ሁሌ እንደዚህ ለመክፈት ደግሞ በጣም አስቸጋሪ ነው። ከዛ ፈርሻው 10 ምናምን ፈርሻ የሚሆንበት ጊዜ አለ። በዛ ታይም ላይ ያንን ፈርሻ እያነሳን እንደገና አጥባለው። እንደምታዩት ማስጣቱ፣ መመለሱ፣ መቀለሱ በጣም ብዙ ፈተና አለው። አልሐምዱሊላህ ለኩል ያህል እዚህ ድጋ ደርሻለሁ። ፈርሻው አስጥቻለሁ። እንዳጋጣሚ ቪዲዮ ተቀርጽ ግን እንትን ጨለማ ስለነበረ ብዙ እይታ አልነበረውም እና
የምነግራችሁ። ውሃ በመኪና ይመጣል። ከመኪና እያወረዱ እንደዚህ ለምሳሌ አሁን እዚህ ጋር የውሃ ብቻ ነው ግርጌስ ተራክሲ ውሃ ብቻ ነው የምደረድርበት። ግን ይሄ ወዴት ነው? ውጭ ላይ ማለት ነው። ወንዶች ምናምን የሚጠቀሙበት በዚህ አካባቢ ወደ እቃ ቤት ምናምን ለመሄድ በጣም ነው የሚርቀውና ትልቅ ቤት ላይ ሲኖሩ ትልቅ ቤት የምትሰሩ ሰዎች ታውቁታላችሁ። እዚህ ጋር የሆነ እንግዳ ሲመጣ ምናምን አረፍ የሚልበት ክላስ ነው። እንደምታዩት እዚህ ጋር እንግዲህ ውሃ ብቻ እያስገባ ነው። በጣም ብዙ አለ። ተመኪና ላይ ያላወረኩት ያው አብዛኛውን ጊዜ እዛ ሀገር ላይ ደግሞ ተመኪና ላይ ውሃ ምናምን ስለምናነሳ የሆነ ከባባድ ነገር ስለምናነሳ ብዙዎቻችን ብዙ አይነት ችግር ያጋጥመናል እና አላህ ይጠብቀን። እና በጣም ነው የሚከብደው እንደዚህ አይነት ነገሮች። ይሄ ትናንሽ ነው ችግር የለውም። ግን ትላልቅ ካርቶን የምናነሳ ሰዎች ወደቀ ያው እንደዚህ በጣም ብዙ አለ። በየቦታው ይሄው ለማስገባው ማለት ነው። እንደምታዩት በውሃ ሞላሁት። ሙቀቱ ቀን ስንት ሰዓት መሰላችሁ? አሁን ቀን 8 ሰዓት ወይ 2 ሰዓት ነው። እና በዚህ ጋር እንደምታዩት ደርድሬ ያለው። ሌላ ደግሞ ምን አደርጋለሁ? ይሄንን ደግሞ ወስጄ ሌላ ቦታ አስገባለሁ ማለት ነው። ግን አሁን ሰው ስለተኛበት እዛ ዝም ብዬ እዚህ ጋር ደርደር አደርገዋለሁ። ነገር ግን ለማለት የፈለኩት ብዙ ጊዜ እዚህ ሀገር ላይ በተለይ አሁን እንደዚህ ሙቀት ምናምን ሲሆን እንደዚህ አይነት ነገሮች ይበዛሉ። በጣም ብዙ ማለት ነው። ውሃ በጣም ይመጣል። እንደገና ደግሞ የሆነ ከባባድ ነገር እስኪ ትናነሳ ጠንቀቅ እያለን እና ወንዶቹ ቁጭ ብለው እዚህ ሀገር ላይ እኛ ስንት ካርቶን ነው የምናነሳው? ለምሳሌ አንዳንድ ጊዜ 5-6 ካርቶን ከመኪና ላይ ወርዳለሁኝ። ልጆቹ ወንዶቹ እኮ ቁጭ ብለው ነው ማለት ነው። በላያቸው ላይ እያለፍኩ ነው የሚሄደው። ግን እነሱ ምንም አይመስላቸውም። ምክንያቱም ምን ቸገራቸው? ነገር ግን እናንተ ካርቶኑ ለምሳሌ በጣም የሚካበድ ከሆነ እዛው መኪናው ላይ እያለ ካርቶኑ ፍትት አድርጋችሁ በፌስታል እየቀነሳችሁ አስገቡላቸው። አልችልም በሏቸው። እርግጥ እኔ እንደዛ አንድ አድርጌ ካርቶኑን ለምን ታባክኛለሽ ምናምን ብላ ተናግራይ ታውቃለችና ቢሆንም ደግሞ ተፈለገች ራሷ ልጆቿን ማዘዝ ትችላለች። አንቺ የምትከፍሊው ብር አሁን ላይ አረቦች ታውቃላችሁ በየቦታው ደሞዝ መቀነስ ምናምን በጣም ብዙ ነገር አለና ያንን ነገር የሚሰጡን ብር ለሕክምና የማይበቃ ነው። እንደዛ ስለሚሆን አግባብ ባለው መልኩ እንስራላችኋለሁኝ። እንግዲህ ርቀቱ ያለሁበት ቦታ አሁን ወደ ቃቤል ለመሄድ ቀላል አይምሰላችሁ። እዚህ አካባቢ በቃ እንደዚህ ውሃ አደርጋለሁ። የሆነ ሰው ተመጣ የሆነ ርቀት አለው በጣም ማለት ነው። እንደዚህ ምናምን ከዛ እንደዚህ ወደዚህ እዚህ ጋር መጥተው ቁጭ ሲሉ አረፍ ሲሉ ካይማ ምናምን ይሉታል በዚህ ሀገር። አረፍ ሲሉ ምናምን ነገር እዚህ መጥተው ከዛ ውሃ አንጡ ምናምን ብለው አይጣሩም ማለት ነው። እዚህ ጋር ካያችሁኝ እስካሁን ታስገባ ከዛ መጣ ብለው ይወስዳሉ ማለት ነው ውሃና። በነገራችን ላይ በቃ የቤታቸው እኔ የምሰራባቸው የመኔዎች ናቸውና የመኔ ይሁኑ እንጂ በጣም ባለሀብት ናቸው። ግን ቤታቸው ደግሞ በጣም ልክ እንዴት ልበላችሁ ሀረካታቸው በሙሉ የሆነ የሚሰሩት ስራ አብዛኛው ነገር እንደኛ እንደ ኢትዮጵያውያን ነውና ፍራሽ ይወዳሉ። በቃ የሆነ ቤታቸው ሲፈራርሹ ምናምን ስታይል እንጀራ ይበላሉ። በቃ ይሄ ኢትዮጵያ ሽሮ በርበሬ ምናምን ነገር በብዛት ታያላችሁ ይመገባሉ። እና እዚህ አካባቢ እንደምታዩት እንግዲህ አሁን እና ቤት ተሰሩ
ከዚህ ወደዛ በጣም ብዙ ፈተና አለው። በጣም ሰው ይበዛል፣ ስራ ይበዛል ምናምን እንደዚህ በጣም ብዙ ችግሮች አሉት። ግን አልሐምዱሊላህ ለስራ እስከመጣን ድረስ መጠንከር አለብን በሚለው እና እስካሁን ፍሪጅ ያስገባሁት ውሃ በዛ አካባቢ መጥቶ የሚቀመጥ ሰው ወደዛኛው ወዳለንበት መጥቶ ውሃ ብሎ አይጣራም ማለት ነው። እዚህ ጋር ይኖራል። ግን ምንድነው ትልቁ ችግር? የሆነ ነገር ውሃ ባለቀ ቁጥር መኪና ነው መጥቶ የሚቆመው በር ላይ። ውሃውን ማወጣውና ማወርደው ደግሞ እኔ ነኝ። በዛ ታይም ላይ በጣም ያመኛል፣ ይደክመኛል ምናምን ነገር እና ኢንሻአላህ ሁሉም ነገር ለኸይር ነው ብቻ አልሐምዱሊላህ።